እንየው እሱን እኔ እንኳን ሌሎች አገራዊ ነገሮችን አውርተን ከዛ በኋላ በዚህ በዛሬ ሳምንት በነበረው ክስተት ላይ እሱን እናወራለን ብለን ብዬ ነበር ያሰብኩት ነገር ግን እሱ ከርዕሶች ይወጡ ወደዛ ከገቡ እሱንም እንየው እንግዲህ ይሄ ግለሰብ እንዳሉት ተከታዮች አለው የኦሮሞን ፖለቲካ እንዳንቀሳቀሰው ይታመናል በኦሮሚያ ውስጥ ተወዳጅ የሆነ እንደ ትግል መሪ የሚቆጠር ሰው ነው ከጠቅላይ ሚኒስትሩ ጋር አንድ ግለሰብ አነጻጽረው ጠቅላይ ሚኒስትሩ የዛሬ ስንት ጊዜ ወታደሮች ሄደው ነበር አይበሉ በኩለ ሌሊት አልሄዱ አንደኛው ጠባቂዎችንም አላነሱ እንግዲህ ጠቅላይ ሚኒስትሩ ለደህንነት ቢሮ ይደውላሉ የደህንነቱ ሁኔታ አለ ያገር መከላከያ በጃቸው ነው ሌሎች ማአት ረዳቶችም ይኖራቸዋል ጠቅላይ ሚኒስትሩን ከግለሰብ ጋር እንዴት አድርገው ንጽጽር ውስጥ ይከታሉ በመጀመሪያ ደረጃ እንደገናስ ደግሞ በሌሊት ጠባቂዎች የሚነሱት ለምን ሁኔታ ነው እኔ ከ12 ሰዓት በኋላ አንድ ፖሊስ መጥሪያ ቢሰጠኝ ይቀበላል ወይ ፈርም ይቀበላል ወይ ለቃል ተፈልጋለሽ ቢለኝ የመስሪያ ቤቶች በተዘጉበት ሁኔታ በተፈልጋለሽ ወይ ቢለኝ ወንበዴ ነው ብዬ ነው ቆጥረው እንዴት በኩለ ሌሊት ካለፈ በኋላ አንድ ግለሰብ ለዛውም ራሳችሁ የሰጣችሁትን እንዲጠበቅ ይፈልጋችሁት ራሳችሁ ናችሁ አይደል እንደሰማሁት የናንተው የመከላከያ አባሎች ናቸው የሚጠብቁት ምንድነው ምክንያቱ በዛ ሌሊት የተነሳችሁበት ለምንድነው እስከ ጠቅላይ ሚኒስትሩ ጋር መነጻጽሩት በኩለ ሌሊት በዛ ወቅት ጠባቂ መቀየር ምንድነው አሰራሩ ይፈቅዳል ወይ እሱ ላይ እኔም የተለየ ነገር የለኝም መደረግ ያለበት ግልጽ በሆነ መንገድ መሆን እንዳለበት እኔ አምናለሁ አንደኛ ያ የሆነው እንዴት ነው የሆነው የሚለውን ቅድም አንስቼልሻለሁ ምን ተፈልጎ ነው በዛ አካባቢ የሆነው የሚለውን ማጣራትና በአግባቡ ማየት ያስፈልጋል እሱ ማን ነው እንዴት ነው የሚለውን ማጣራት ያስፈልጋል ግን ምንድነው ያ ከሆነ በኋላ ነገሩን አያያዙ እንዴት ነው ምን ማድረግ ይገባል ነበር ሌሎች ነገሮችን ማየት ነው የጎንዮሽ ነገሮችን ማየት ነው ችግሩ ተፈጥሯል ያ ችግር ደግሞ ጉዳት አላደረሰም በወቅቱ በዛም ሆነ በዚህ ያው የተረጋጋ በቁጥጥር ስር የሆነ ነገር ነበር ምክንያታዊ ሆነ እንጂ መንገድ ላይ የሆነና አውራንጂ አልተፈጠረም ብለን እኮ አሁን ምን ድልስተበት ሁኔታ አለ ቢፈጠርስ ኖሮ ጠባቂዎቹ እንደተባለው ቁጭ አድርገው አንደኛ በዛ በሌሊት ትውውቅስ ይደረጋል ወይ ቅያሬም ከሆነ ቅያሬ ነው ብለን እንሰደው ኢትሶኬ ቅያሬ ነው ብለን እንሰደው ልውውጥስ ትውውቅስ በዛ ሌሊት ይደረጋል ወይ እንደገና ደግሞ ጠባቂዎቹስ ጥላላ አንሄድም ባይሉ ምን ይፈጠር ነበር መገመት እንችላለን ማን ጠባቂ አድርጓላችሁ መጀመሪያ እሱ ጋር ነው አሁን ችግሩ ያለው እሱ ጋር ነው ግለሰብ ነው ትክክል ነው ግለሰብ መሆኑ ብቻ ግን ሳይሆን የሚከተሉት ሰዎች አሉ ደሞ የማይደግፉት አሉ እንደዚህ አይነት ግለሰቦች ላይ በግራም ሆነ በቀኝ ችግር ቢደርስ ምንድነው ሰው ለምንድነው ይሄ የሚደረገው ሲባል ያው እሱ ብቻ ሳይሆን የሚጠበቁ ሌሎችም አሉ ጉዳት ይደርስባቸዋል ተብሎ ማለት ነው ከዚህ በፊትም ከነበረው ሁኔታ ይሄን ለውጥ ከማምጣትም እንቅስቃሴዎች አንፃር የሚጠበቁ ጉዳት ከደረሰ ያ ጉዳት እዛው ላይ የሚያበቃ አይደለም የተለያዩ አመለካከቶች አሉ የተለያዩ ፍላጎቶች አሉ ስለዚህ ተጽዕኖ ፈጣሪ እንደሆነ ያምናል ድርጅቱም እንዳገርም ይታመናል ነው ይሄ ግልጽ ነው ያ ምን እንክዳለን አንክድም አለ ግን በዛ አካባቢ የሚደርሰው ችግር እዛው ላይ የሚያበቃ አይደለም ሰፋ ያለ ሽፋን ሊያገኝ ይችላል በተለያየ መልኩ ቀውስ ሊያመጣ ይችላል በሚል ነው የታሰበው ከዛ አንፃር ያንን በዛ ማየት ይቻላል እሱም በዛው ብናይና ግን በዚህ ኃላፊነት ሲታይ እሱም ያንን በኃላፊነት መረዳትና የታሰበው ነገር በመንግስት የታሰበው ነገር ችግር ከደረሰ ያ ችግር ወዴት ሊያመራ እንደሚችል እሱ ማውቆ ነገሩን ወደ ማረጋጋት ቶሎ መግባት ይቻል ነበር እንግዲህ እኚህ ሰው
እንደሰማሁት ለመንግስት ባለስልጣኖችም ደውለው ከነበረ እኩለ ሌሊት ላይ ማን ነው አንስቶስ መልስ የሚሰጣቸው? አንደኛ በእውነት እኔ በኩል ሌሊት ስልኬ ይሰራል ወይ የሌሎች ሰዎች ስልኮች ይሰራል ወይ መፍትሄ ይመጣል ወይ ነው። ሁለተኛ ነገር እኚህ ሰው እንግዲህ እንደ ጸብ መቀስቀሻ ተደርጎ ካነሱ እርሶ ወደዛ እየመጡ ስለሆነ ነው። ምንድነው በጸብ የሚያነሳሳ ምንም ነገር አላረጉም እኮ ጠባቂዎቼ እንደዚህ ሊያረጉ ነው የሚለውን የስልክ ልውውጥ አንስተው ነው ያወጡት እንጂ ቄሩ ጠና መንገድ ዝጋ የትግል ስትራቴጂያችንን እንጀምር እንደዚህ ተደርጋለው ሚል ነገር ጸብ ቀስቃሽ የሆነ ነገር ምንም ነገር የለም። በማግስቱም የኦሮሞ ወጣት የወጣው መሪያችን ነው ልክ ለጠቅላይ ሚኒስትሩ ኖቤል ሽልማት ድጋፉን ለመግለጽ እንደወጣው የኛውን ደግሞ መንግስትንም ይሁን ሌሎች አካላቶችን ለመቃወም የተለመደውን ነገር ይዞ ነው የወጣው። ምንድነው ግጭቶች ከዛ በኋላ የተፈጠሩት ግጭቶች የብሔር ግጭቶች የሃይማኖት ግጭቶች የሰው መገዳደሎች ለምንድነው ወደዛ አካባቢ ለመውሰድ የሚፈልገው? አቶ ታዬ አሁን እኮ በዛ መስመር ተብሏል በዛ መስመር ታዟል ታውጇል ሳይሆን ስሜቱን መረዳት ነው። ሰው ደስታ ለመግለጽ ሲወጣና የሆነ ችግር ደርሷል ጉዳት ደርሷል ብሎ ከቤት ሲወጣ ይዞ የሚወጣው ስሜት አንድ አይደለም። ቅድም ባነሳውልሽ ልክ የሚደግፈው ምን አስቦ እንደሚወጣና የሚቃወመው ደግሞ ምን ብሎ እንትን የሚል ይታወቃል ማለት ነው። በዛ መሃል ደግሞ ከሳምንት በፊት ጦርነት ታውጆ ነበር። ትዝ ካለሽ የኢትዮጵያ ህዝብ ፌደራሊዝሙ ሊጠፋ ነው ህገ መንግስቱ ሊሸረሸር ነው ስለዚህ ተነስተ ብሎ በህወሓት ጦርነት የሚመስል ነገር ታውጇል። ለውጭ ሀገራትም ሳይቀር ጥሪ ተደርጓል። በውስጥም ደግሞ እንደነገርኩሽ በተለያየ ደረጃ በህብረተሰቡ መካከል መጠራጠር እንዲኖር መገፋፋት እንዲኖር አንዱ ሌላውን እንደ ጠላቱ እንዲመለከት ሲሰራ የነበረ ደግሞ ነበር። በሚዲያም ታውቂያለሽ በተለያየ ሚዲያ እና ይሄ ስሜት ባለበት ጉዳት ደርሷል እንደዚህ ሊሆን ነው ተብሎ ሲባል ምን ይዞ እንደሚወጣ መገመት አዳግትም ማለት ነው። የኦሮሞ ቁጣ ለምን እዚህ ደረሰ ብለው አስበቃሉ? ለምን እንደዚህ ሆነ? በእውነት አክቲቪስቱ በዚህ ደረጃ ጠባቂዎች እንዲነሱ ነው ብቻ ስላለ ነው ወይ ብለው ቆም ብለው አስበቃሉ? እንደ ድርጅት ተቋሚ ነገሮች አልነበሩም? የኦሮሞ እየተከዛ አልነበረም? ይሄን አመት በሙሉ እዚህ ለምን ደረሰ ብለው ቆም ብለው ያስባሉ ወይም ይነግሩኛል? ይሄንን እኮ ቅድም አንስቼልሻለሁ። አንዳንድ ችግሮች ወይም በርካታ ማለት ይቻላል አሉ። ብዙ ችግር ነው ሲተራቀም የመጣው። ዛሬ የተወለደ ችግር የለም። ይሄ ችግር የመንግስት ብቻ ነው ብሎ ማየት መግባብነት የለውም። አጠቃላይ የማህበረሰብ ችግር ወደ መሆን እስከ መምጣት ድረስ ነው። አሁን ከላይ እስከ ታች ያለው መዋቅር ህብረተሰቡን እንዲያገለግል እስከ ትንሹ አገልግሎት ድረስ እንዲያገለግል ተብሎ ደሞዝ የሚከፈለው ሰው እዛ አካባቢ ያለውን ህብረተሰብ በዛ አግባብ እያገለገለ ነው ወይ ብለን ብናይ በርካታ ችግሮች አሉ። ዛሬም ድረስ ጉቦ የሚቀበሉ መታወቂያ ለመውሰድ ሲቴጂ በዛ ደረጃ አለ። ትንሽዬውን ማለት ነው ችግር አለ። ይሄ ቅሬታ ብቻ ሳይሆን ደግሞ በተለያዩ ጊዜ አጀንዳዎች ይፈጠራሉ። ከቤተ መንግስት ከግጥሙም ጋር ተያይዞ እሱም እንትን አለ። እሱ አካባቢም ከዛም ቀጥሎ ከትምርት ፍኖተ ካርታም ጋር ተያይዞ የተነሱ ነገሮች አሉ። ሌሎች ነገሮችም አሉ። ይሄ የቤተ መንግስቱም እድሳት በዛ አካባቢ የሚነሱ ነገሮች አሉ። ህብረተሰቡ በዚህ ደረጃ ክሊር መሆን ያለበት
ነገር ይኖርበታል ግን ዝም አላችሁ ማለት አላብራራችሁም ግልጽ አላረጋችሁም የሚባሉ ነገሮች የሚቀሩ ነገሮች ይኖራሉ ግን እየገለጽን ነው በዛ ቤተ መንግስት የኢትዮጵያ ብሔር ብሔረሰቦችን የሚገልጹ ሁሉንም ዘጠኙንም ክልል የሚያንጸባርቁ እሴቶች እዛ ቦታ ተገንብቷል በዛው ልክ የኦሮሞን ማንነት የሚያንጸባርቅ ሶፉ መሪንም የመሰለ ዋሻ እዛ ቤት ተገንብቷል ሶ ያ ሲደረግ ታሪኮቻችንንም ማለት በሚዛናዊነት ማየት ይኖርብናል ታሪክ ላይ መኖርም የለብንም ከታሪክ የምንወስዳቸው መልካም ነገሮችን አዳብረን ወደፊት መውሰድ ይኖርብናል ችግር ናቸው ብለን ደግሞ ምን ለያቸውን እነሱ ደግሞ እንዲታረሙ ማድረግ መቼ ሰራችሁበት አሁን እኮ እንደገና ወደ ምርጫ እየመጣን ነው ወደ ሁለተኛው አመት እንግዲህ ለውጡ እየደፈነ ነው ያለው ብዙ መከራዎች ቢኖርበትም ዛም የተነሱ ትኩሳቶች ቢኖርበትም ለውጡ ግን በብዙ ሰዎች ውስጥ በኢትዮጵያውያን ውስጥ በሙሉ ተስፋን ያጫረና ወጋጋንን ያመጣ እንደነበረ ይታወቃል ምን እየሰራችሁ ነው አመት እስከ አመት ድረስ እየደገሳችሁ አይደለም ወይ በድግስ አይደለም ወይ የምታሳልፉት ጊዜውን በሙሉ መሬት ላይ የወረደ ምንድነው የረባ ነገር ለህዝቡ ያረጋችሁለት ለምንድነው የኦሮሞን ፖለቲካ ከጎዳና ላይ ወደ ቤት ማስገባት ያቃታችሁ ጥያቄውን ብትመልሱለት ከጎዳና ላይ ወደ ቤት አይገባም ነበር የኦሮሞ ፖለቲካ ከድንጋይ መዝጋት ወደ ድንጋይ መረብረብና ድንጋይን ወደ ሌላ ስራው የማረግ ፍላጎት አልነበረም ኦሮሚያ ውስጥ እስከመቼ ነው የሚታገለው ይስ ምን ሰርታችሁ ነው ጠብ ያለ ነገር ምንድነው በዚያ አመት ውስጥ የሰራችሁት ያረጋችሁት ለህዝባችሁ አንደኛ ለኦሮሞ ህዝብ የሚታገል ድርጅት ውስጥ ስለሆኑ ሁለተኛ እንደ ሀገር ትኩሳቶችን ለማረገብ የሰራችሁበት መንገድ የትኛው ነው እኛ ምን ያው አመት ድረስ ድግስ ያለበት ሰው ደግሞ ቁጭ ብሎ ስራ ሊሰራ ይችላል ያ ድግስ የሚባለው ነገር አንደኛ ቅድም ባነሳውልሽ መሰረት የኦሮሞ ህዝብ እንደ ጭራቅ እንደ አውሬ እንድታይ ለረጅም ዘመን ሲሰበክ እንደነበረ ይታወቃል ሶ ያደረግናቸው ድግሶች ለምሳሌ ከጋምቤላ ህብረተሰብ ጋር ኦሮሞን ለማገናኘት የተሰራ ነገር አለ ከአፋር ህብረተሰብ ጋር በዚህ ደረጃ ነው ኦሮሞ የሚለውን የህዝብ ለህዝብ ግንኙነት ሶማሌና ኦሮሞን በዛ ደረጃ ማገናኘት የደቡብ ክልልን በዛ ደረጃ የአማራ ክልልን ከኦሮሞ ህዝብ ይሄን ማድረግ ራሱ ህብረተሰቡ እርስ በርሱ እንዲተዋወቅ የነበረው መፈራራት የነበረው መጠላላት የተቀበሩ ፈንጂዎች እንዲመክኑ ማድረግ ነው ብለን ነው ምናምነው ይሄ ድግስ ነው መብላት ነው መጠጣት ነው ብሎ የሚያስብ ሰው ካለ በጣም ስህተት ነው ያን ነገር ማድረጋችን አይ ቲንክ ሊፈጠሩ የሚችሉ ማለት ከታሰበው ማለት ኢትዮጵያ የሆነ አካል እስከመራ ድረስ ተቀጥረና ያ አካል ከቦታው ሲነቀል ኢትዮጵያ እርስ በርሷ እንድትበላላ ተደርጎ በጣም ጠባብ በሆነ መልኩ የተሰፋውን ድብቆ በመቅደድ ህዝቡን እርስ በርስ ለማገናኘት የሰራ ነው ነገር እሱ ልንመሰገንበት እንጂ ልንኮነንበት አይገባም ብዬ ነው ማምነው ከልቤ ነው ማምነው ይሄንን እነዚህ ነገሮች ምንድናቸው ለረጅም ጊዜ ተንጠልጥለው የነበሩ በክልል ውስጥ ፕሮጀክቶች አሉ የውሃ የመንገድ በርካታ ነገሮች የትምህርት ቤት የሆስፒታል ብዙ ነገሮች ካለውጡ ወዲ አልቀው ተመርቋል ብዙ ነገር ማለት ነው በዛው ልክ የሥራ ዕድል እንዲፈጠር ብዙ ጥረት አድርገናል ግን ችግሩ ምንድነው የኛ ኢሊቶች ያንን ከማገዝ ይልቅ በዚህ ደረጃ ይሄ የሥራ አጥነት የኑሮ ውድነት ችግሩ የጋራ ችግር ነው ሶ ይሄ ህብረተሰብ ይሄ ወጣት ከመንገድ መዝጋት ወደ መንገድ መስራት እንዴት ይመጣል በሚለው ላይ አብረን እንስራ ማለት ላይ ብዙ አብሮ መስራት የለም ትንሽ ችግር ከተፈጠረ እሷን በ10 በ20 በ30 ያባዙ ጥርጣሬ እንዲኖር በዛ ደረጃ ነው የኦሮሞ ህዝብ እንዲማር አድርጓል ትምህርት ቤት እንዲስፋፋ አድርጓል
የኦሮሚያ ክልል መዋቅር እንዲዘረጋ ደካማም ቢሆን በዛ ደረጃ ሲቪል ሰርቪሱ እንዲዋቀር ተደርጓል። ሌላው ቀርቶ የኦሮሚያ ቴሌቪዥን ሆኖ ፕሮግራሙ ጥራት ይኖረው አይኖረው ይሄ ህብረተሰብ በራሱ ቋንቋ የሚተላለፉ ፕሮግራሞችን መመልከት እንዲችል አስችሏል። ፌደራሊዝም የሚለቀስለት ዛሬ ከበሮ ተመቶ የሚለቀስለት ምንም መሬት ላይ አልነበረም። መዋቅሩ በወረቀት ላይ ነበረ፣ ግን መሬት ላይ ደግሞ በስራ በሲጋ በደም አልነበረም ማለት ነው። አሁን እያልን ያለነው ክልሎችን እናፈርስ፣ የህዝብ ራሱን በራሱ የመስተዳደር መብቱን ወደ ኋላ እንመልስ ያለ የለም። ይሄ ፓርቲዎች ማለትም አይችሉም። ፓርቲና መንግስት መለያየት አለባቸው ነው። ፌደራሊዝም የመንግስት መዋቅር ነው፣ በህገ መንግስቱ የሚመለስ ነው። እሱ በዛ በኩል ይሄዳል። መደመር ሲባል ምንድነው? መደመር ሲባል ምንለው ለምንድነው ነው? በኢትዮጵያ ውስጥ የተለያዩ ማንነቶች አሉ፣ የተለያዩም ፍላጎቶች አሉ። እነዚህን የተለያዩ ፍላጎቶች ካላስታረቅን እንደ ሀገር መቀጠል አንችልም ነው። ያን ስናደርግ ደግሞ የእያንዳንዱ ቡድን ወይም የእያንዳንዱ ማንነት ፍላጎት አንድ ላይ ተጨብልቆ አንድ ሆኖ በአንድ ዳቦ ይውጣ ሳይሆን ማስታረቅ ነው። የጋራ ምንድነው የሚሆነው? ሰው ልዩነቱን ይዞ ግን ደግሞ በጋራ ጉዳዮች ላይ አብረን እንዴት እንስራ ነው። ታሪኮቻችን ላይ በታሪክ የነበሩ ነገሮች አሉ። መልካም ነገሮች ነበሩን፣ መጥፎ ነገሮች ነበሩን። መጥፎው ላይ ብቻ ብናተኩር እርስ በርስ ልንበላላ ነው። የኦሮሞ ብሔረተኛ ሲሆን ምን ማለት ነው? የኦሮሞ ብሔረተኛ ሲሆን እኔ የኦሮሞ ጥቅም የኦሮሞ መብት እንዲከበር ነው የሚፈልገው። ያ ሲፈልግ ግን እኔ የአማራን መብት ማሰብ መቻል አለብኝ። ያ ካልሆነ ኦሮሞ ከአማራ ጋር የሚጣላ የሚገዳደል ከሆነ የኦሮሞ ጥቅም ሊከበር አይችልም። የዛሬ ሳምንት ወዲሁ ስለመጡልኝ ነው የብሔር ግጭቶችን ስላነሱ ነው። እንግዲህ የዛሬ ሳምንት ከዛ ክስተት በኋላ ምሽት ላይ ከተፈጠረው ነገር በኋላ በተለያዩ የሰው ህይወቶች ጠፍቷል። የብሔር ግጭት የሚመስል ነገር ተነስቷል። በሃይማኖትም የሚመስሉ ነገሮች እንደዚሁ በተለያዩ ቦታዎች ተለክሰዋል። አንደኛ ማን ነው ለዚህ ኃላፊነቱን የሚወስደው? እናንተ እኮ የመንግስት አካላችሁ እንጂ የኔቢጤ ተራሰዎች አይደላችሁ። መቆጣጠር የምትችሉ፣ ከተማውን ማረጋጋት የምትችሉ፣ መከላከያ ሰራዊት ለታዘምቱ የምትችሉ፣ ችግር ያለባቸው ቦታዎች ሄሊኮፕተር ለተጠቀሙ የምትችሉ መንግስቶች ናችሁ። አንደኛ ማን ነው ለዚህ ተጠያቂው ነው? ምንም ስትሉ ስላልሰማችሁ ነው። ምንም ነገር የለም፣ ይቅርታም አልጠይቃችሁም፣ ህዝቡንም አላጽናናችሁም። የተለያዩ ሰዎች ሞተዋል ያሉት ለምንድነው? ያኖሌ ሐውልት በአርሲ ሲቆም የአርሲ ሰዎች ወጥተው ጎረቤቶቻቸውን ያልገደሉት ለምን ወጥተው ሳይጨራረሱ ቀሩ? ማን ነው ይሄን የቀየረው? እንዴት ተቀየረ? በጣም ጥሩ ጥያቄዎች አንስተሻል። በጣም ጥሩ ጥያቄዎች። ለዚህ ቀውስ ማን ነው ኃላፊነት የሚወስደው? እኔ ታየውኝ ነው መኖር የሚፈልገው ማለት ነው። በዚህ አካባቢ እየተጠራ ያለ ነገር አለ። መንግስት ምን ይዞ እንደሚመጣ አብረን እናያለን። ለሞተው ለቆሰለው ለጠፋው ንብረት ግን እኔም እንደግል መንግስትም እንደመንግስት የተሰማንን ጥልቅ ሐዘን መግለጽ እፈልጋለሁ። ተገልጿልም ደግሞ እፍረትም ተሰምቶናል። በዚህ ጉዳይ ግን ተጠያቂው ማን ነው? በምን አፈሩ? ይሄ መከሰት አልነበረበትም። በተለይ በዚህ ወቅት መከሰት አልነበረበትም ነው የተከሰተው። እሱን በዛ ደረጃ ነው። ምንድነው አሁን መንግስት ሲባል መንግስት ምንድነው? መንግስት ህዝብ ነው። መንግስት እኮ ማለት የኃይል ሚዛኑን ካጣም መንግስት አይሆንም፣ እንደኔ ነው የሚሆነው። የኃይል ሚዛኑን ማጣት ያው መንግስት መሆን መቻል አለበት። ያለንበትን ሁኔታ አሁን ጉዳዩ ሊሆን የነበረውን ደረጃ ማየት ነው።
አሁን የደረሰው ጉዳት አለ ቀላል ነው ማለት አይደለም ግን ከዛ በላይ ወደ 50 ሺህ ወደ 100 ሺህ ወደ 200 ሺህ ሞት ቢኖር ምን ማለት ይቻላል እሱን ማየት ነው አሁን አደጋን ማስቀረት አንድ ጉዳይ ነው ይቻላል ወይ እሱ የሳይንስ ጉዳይ ነው ማጥናት ነው አደጋ መኪናም ተገልብጦ ሰው ሊሞት ይችላል አደጋ ማስቀረት አይቻልም ፖሲቢሊቲ ሁሌ አለ ግን ማድረግ የሚቻለው የተፈጠረ አደጋ መቀነስ ነው መንግስት ደግሞ የነበረበትን ሁኔታ ማወቅ ነው እኛ ይሄን መንግስት አልፈጠርነው ማለት ቅድም እንደነገርኩሽ እንደ ፓርቲም እንደ ማህበረሰብም ጭቆና ስር የነበረ ህዝብ ነው ይሄ የተወረሰ አወቃቀሩ ከኮምፒተንስ አንፃር ከኮሚትመንት አንፃር የጸጥታ አካሉ የሲቪል አስተዳደሩ እንዴት ነው የነበረው አወቃቀሩ እሱም በዚህ ጊዜ ውስጥ ሁሉንም አስተካክለው መጨረስ ይቻላል ወይ ባያልቅ ደግሞ ይሄ ነገር የተወሰነ ርቀት ደግሞ ባይከሄድ ይሄ ድረስ መምጣት ይቻል ነበር እርስ በርስ ጦርነት ሊከሰት ይችላል ነበር አሁን ብዙ ነገሮች መንግስት ወስዳል አይወስድም በዚህ ኪሳራ ውስጥ እንዳገር በከሰርነው ኪሳራ ውስጥ መንግስት ኃላፊነቱን ይወስዳል አይወስድም ምክንያቱም ከመንግስት እኮ ነው የሚጠበቀው ኃይል ሚዛን ያለው መንግስት ነው ሰራዊት ያለው መንግስት ነው አገር ማረጋጋት የሚችለው መንግስት ነው ግለሰቦች አይደሉም የአገር አልኩሽ የኔ አጀማመር እንደታየ ለዚህ ቀውስ ተጠያቂ ነው ማን ነው ተጠያቂ ሆኖ ብለሽ ካልሽ ማጣራቶች እየተደረጉ ነው ምንድነው ማን ምን ሲያጠፋ ነው ማን ምን አጉድሎ ነው ይሄ ችግር የመጣው የሚለው እየተጣራ ነው ተጣርቶ ሲመጣ ይመጣል እንደ መንግስት ሁሉ ሰው ጠባቂ ይፈልጋል ይሄን ደግሞ ሊያደርግ የሚችለው መንግስት ነው እኔ በግሌ ጠባቂ መቅጠር አልችልም መንግስት ነው እንዲጠብቀኝ መፈልገው መንግስት እንዲጠብቀኝ ማለት አንድ ወታደር እንዲልክልኝ ማለት አይደለም ሀገሪቷን ሲያሰክን አባገሪቱ ውስጥ ፍትህ ሲያስከብር ሄጄ ማንንም ሰው ከሰሽ ፍትህ ማገኝበትን ሁኔታ ሲዘረጋ መንግስት እየጠበቀኝ ነው ብያስባለሁ እንጂ ለግሌ ብቻዬን በጣም ውድም ስለሚሆን ጠባቂ ልቀጥር አልችልም መንግስት ይሄን ሁሉ ብሔረሰቦች ሜዳ ላይ አውጥቶ የተውበት ምክንያት እያንዳንዱ ሰው በየማታው ስጋት ውስጥ ያደረበት ዛሬ ምን ሊመጣ ይሆን ብሎ የሆነበት ለክልሎች በዚህ ደረጃ ጉልበት ማውጣትና ጡንቻ ማውጣት ጸጥ ብላችሁ የቆያችሁበት ወንጀለኞቻችሁን ወደፊት አውጥታችሁ ያልሰጣችሁበት ምንድነው ምክንያቱ እንደ ህፃን ልጅ የምትሆኑበት ዛሬ ትታረቃላችሁ ነገ ትተዋላችሁ ዛሬ ስምምነት ታረጋላችሁ ነገ ወጣችሁ ተሰዳድባላችሁ ሚስጥርስ የለም ወይ ገበናስ የለም ወይ እንዴ በር ዘግቶ ከተሰዳድባችሁስ በር ዘግታችሁ አትሰዳደቡም ወይ የድሮ ያዲግ ባህል እኮ እንደሱ ነበር ቢሰዳደቡ ቢዘላለፉ ቃቢ ወራወሩ እኛን ነይ ፍትህ የሰፈነ ሊመስል ይችላል ፍትህ ነበር ወይ ሌላ ጥያቄ ነው እውነት ሀገሪቱ ዲሞክራሲ ነበረች ወይ ሌላ ነገር ነው ሰዎች በዚህ ደረጃ ስጋት አልነበረባቸውም የመኖር አባኩ መልክቱን ያስተላልፋል Taayyeen ይሄ ጥሩ ነገር ነው ህብረተሰቡን መጠበቅ ያለበት መንግስት ነው መንግስት ሲባል ግን መንግስት በሰራዊት መንግስት በወታደር መንግስት በጸጥታ ኃይል ሰላምን ማረጋገጥ አይችልም ብቻውን ማለት ነው የህብረተሰቡ ተሳትፎ ይጠበቃል ማለት ነው ማድረግ የሚገባ ምንድነው ህብረተሰብን የሚያቀራርብ ህብረተሰብን ችግርን በተፈጠረ የሚያስታርቅ መልእክት ማስተላለፍ ነው በተለይ በሚዲያ ችግር እየተፈጠረ ያለውን በዚህ በኩል ነው ችግሮች እየተፈጠሩ መሆኑን ግን ይገባኛል ያን በልኩ ማየት ነው የሆነን ችግር ለመፍታት ስንሄድ ያን ችግር እንፈታለን ብለን በተንቀሳቀስን ቁጥር እንደገና ተጨማሪ ችግር እንዳይፈጠር ደግሞ ማሰብ ያስፈልጋል ከምርጫ ጋር ተያይዞ ምርጫው ያው የተቀመጠ አቅጣጫ አለ መርህን ተከትሎ ይደረጋል እናንተ በምርጫ ጊዜ ምን ብላችሁ ነው የኦሮሞ እናቶች ቀና ብላችሁ መታዩት
ምረጡ ይልትሉ ነው ምን አይነት ቅስቀሳ ሲታረጉ ነው መቼም ኦሮሚያ ውስጥ ነው የምትወዳደሩት እኛ እኮ ቅድም ባልኩሽ መሰረት ይሄ ሌሎች ፍሬም ባደረጉት አቅጣጫ አይደለም ራሳችንንም የምናየው የኦሮሞ ህዝብም የሚያየን በዛ ልክ አይደለም ጥቂቶች ፍሬም አድርገው እነዚህ እናንተን ጥቅሞች ፍላጎቶች ኪደዋል እንደዚህ ነው ሲገድሏቸው ሲያስሯቸው የነበሩ ናቸው በሚል መልክ አይደለም እንደዚህ ብሎ የሚናገሩትን ሁሉ ከኦሮሞ ህዝብና ወጣት ጋር ሆነን እሳት ስር ቆመን ውስጥ ቆመን ሁሉም መመስከር እንደሚችል በሚችል ሁኔታ ሄለውት እንዲመጣ ያደረግን ሰዎች ነን የምንናገረው ነገር አናጣ የኦሮሞ እናቶችም የኦሮሞ አባቶችም ያውቁናል ኦሮሞ ሲቸገር እኛ ችግር አድራሾች ብቻ ሳንሆን ችግር ተቀባዮችም ነበርን እኛ እንደ ፓርቲ የኦሮሞ ህዝብ ያውቃል እሱ ውስጥ ነበርን ጥለን አልሸሸንም ብንጎዳውም ብንጎዳም አብረን ነው የቆየነው በመጨረሻው ግን የራሱን ልጆች እንዲያስተምር በራሱ ቋንቋ እንዲማር ደከመም ከፋም ለማም የራሱን መዋቅር እንዲኖረው ከጫፍ እስከ ጫፍ እንዲደማመጥ አስችለናል እኛ ስለዚህ ከኦሮሞ ህዝብ ላይ ስጋት የለንም ለኦሮሞ ህዝብ ዋጋ ከፍለናል ብለን ነው የምናስበው የምናምነው እንደዛ ነው የኛ መሪዎች የኛ አመራሮች ዛሬ ኦሮሞን ክዷል ወይም በዚህ ነው በዚያ ነው ተብሎ እንትን የሚባሉት ሌላው ጫፍ ሆኖ ሲሞቀው የነበረውን እሳት ውስጥ ሆኖ ሲቃጠሉ የነበሩ ናቸው ስለዚህ እኛ አንገታችንን ደፍተን ሳይሆን ቀና ብለን መናገር እንችላለን ከኦሮሞ ህዝብ ወዲህ ውስጥ ተፈጠረ የተባለው መከፋፈል ምንድነው ሰሞኑን የሚሰማው ነገር በተደጋጋሚ ትንሽ ቆይት ብሏል ነገር ግን የኦሮሞ ደሞ ሞራል ሲናገሩበት ስለሰማው ነው በኦቦለማና በዶክተር አብይ አህመድ መሃል ምንድነው የተፈጠረው እርሱ የሚያውቁት እንደ ድርጅት በኦዲድ ወይም በኦዲፒ መካከል የተፈጠረ ክፍፍል የለም አላየው ቅድም ባልኩሽ መሰረት የተለያየ አደረጃጀት አለው ድርጅቱ በጉዳዮች ላይ በርካታ ጉዳዮች ላይ ተወያይቶ ነው የሚወስነው ስለዚህ በዛ ውስጥ ክፍፍል አለ በዚህ ወደዚህ ወጥቷል የሚባለው ነገር ከኔ አንፃር ውሸት ነው እዛ ላይ ተስማምቶ ሐሳቡን ወይ ፈርቶ ድብቆ ወይ በሆነ አላቅም ወጥቶ ውጪ ላይ የሚያወራ ካለ ደግሞ ደብል ማንነት ያለው ካለ እሱ አሳፋሪ ሰው ነው እኔ እንደኔ ያልተስማማኝ ነገር አለ ብዬ ካልኩ ልክ አይደለም ብዬ ባቋም መከራከር ነው ባቋም መውጣትም ነው አለ ግን ደብል ማንነት ያለው ሰው ቢኖር ብዬ ነው እንጂ እገሌ ነው ይሄ እንደዚህ ነው ወሬዎች ስላሉ ውጪ ላይ ወሬዎች ስላሉ ከውስጣችን ነው የወጣው ብለ ያስባሉ ወሬው ማለት ከውስጣችን ነው የወጣው ለማለት አይደለም ግን እንደዛ አይነት ሰው ደግሞ አይኖርም ማለት አይቻልም ያለነው በኢትዮጵያ ስለሆነ ሰው የሚለውና የሚሆነው ሪያሊቲውን መካድ ይጣፋል ማለት አንችልም ግን ሰው ሊሆን የሚችለው የኦሮሞም ስብዕና ማንነት ያው ራሱን መኖር ነው የሚናገረው መኖር ነው ካልተስማማው አልተስማማኝም ብሎ በግልጽ መቆም ነው ይሄንን የማያደርግ ካለ አለ ለማለት አይደለም በጣም አሳፋሪ ሰው ነው እሱ ግን እኔ እስከማውቀው ድረስ ተወያይተን የተለያየንበት ሐሳብ አጀንዳ የለም እንግዲህ በስተመጨረሻ አንድ ጥያቄ ልጠይቁት የመጨረሻ ጥያቄ ነው በዛውም ምናልባት ለኢትዮጵያውያን በሙሉ መልእክት ካሉትም እንዲያስተላልፉ ፈቅዳለሁ እንደ ግለሰብ ነው የምጠይቁት በግሉ ብዙ አስተያየት ስለሚሰጡ የሚቸግሩት አይመስለኝም እንግዲህ ቅድም እንዳነሳ ነው በኦሮሞ ፖለቲካ ውስጥ ትልቅ ተጽዕኖ አለው የሚባለው አክቲቪስት ጃዋር መሐመድ ነው እርሱ ደግሞ በቀደም በፌስቡክ ገጾ ላይ እኔ ልኑርና እናንተ ሙቱልኝ አለ ብለው ነበር
ከዛው ጋር እንደዛው አድርገው በገጹ ላይ በኖቤልና በመደመር ጥናት ነው ብለው እንደዛው ወደዛ ተቀራራቢ ያለው ትርጓሜ ነው ብለው ተናግረዋል እንግዲህ አሁንም የግል አስተያየቱን ለጠይቆትና ከኦሮሞ ፖለቲካ ላይ ይሰው ቢነቀለሉ ደስ ይሉታል ሳፋሪክ እኔ ጃዋር መሐመድ በብሔርም በቋንቋም የሚንገናኝ ሰው ይቀርና በመልክም የማንገናኝ በቋንቋም የማንታወቅ አንድ ቻይናዊ ላይ ጉዳት እንዲደርስ አልፈልግም እኔ መሆን ያለበት አሁንም ይያልን ያለነው የተለያየ አመለካከት ቢኖርንም ነገሮች ወደ ከፋ መንገድ እንዲያመሩ ማድረግ የለብንም ነው እንጂ እያንዳንዱ ሰው ከዚህ በፊትም ያበረከተው አስተዋጽኦ አለ ወደፊትም ሊያበረክት የሚችል አስተዋጽኦ አለ በዚህ ደረጃ እኔን ክፉ አርጎ መሳል ጥሩ አይደለም ማለት ነው እኔ እንደዚህ አይነት ክፋት የለብኝም ሰፋ አርገን ማየት መቻል ይኖርብናል እሱም ሆነ ሌላው ሐሳብ ስናነሳ አንድ ሰው ይጎዳ አንድ ሰው ይሞት ሳይሆን አጠቃላይ የቆምንለት ማህበረሰብ እኛ በሚንወስዳቸው አቋሞች እኛ በሚንናገራቸው ንግግሮች የሚያገኙት ነገር ምንድነው የሚያጡት ነገር ምንድነው ብለን ማስላት አለብን ከዛ ባሻገር ግን እኔ ከሱ የተለየ አቋም ስላለኝ ታየ ካልሞተ ብሎ ካለ ችግር ነው ማለት ነው በዛው ልክ ከታየ የተለየ አመለካከት ያለው ሰው ካለ ታየም የኔ አስተሳሰብ ይነክስ ዘንድ ያ ሰውዬ ሊሞትልኝ ይገባል ብዬ ማስብ ከሆነ ችግር ነው በአለም ላይ ረጅም ህንጻ ለመገንባት ሁለት መንገድ ነው ያለው አሉ አንደኛው ያሉትን ረጃጅም ህንጻዎች በማጥፋት አጭሩ ህንጻ ረጅም እንዲሆን ማድረግ ነው ከሱ የሚበልጥ ከጠፉ ማለት ነው ሁለተኛው አማራጭ ግን ሌላ ዘዴ አምጥቶ ያልነበረ ቴክኖሎጂ ፍልስፎ ካሉት ህንጻዎች በሙሉ የላቀ ረጅም ህንጻ መገንባት ነው ለኢትዮጵያ የሚያዋጣው እሱ ነው መልካም ድል እመኝልዎታለሁ ለእርሶም ለድርጅቶም ለሀገርም እንደዛው መልካም እንዲገጥመን እመኛለሁ ፈቃደኛ ስለሆኑ ለዚህ ቃለ መጠይቅ ሀገራዊ አጀንዳ ለሆነው ለዚህ ቃለ መጠይቅ ፈቃደኛው ነው ሰዓቶትን ጊዜዎትን ስለሰጡኝ ደግሜ በጣም አመሰግናለሁ ይቅናዎት አመሰግናለሁ እኔም አመሰግናለሁ ታንኪ እሺ ተመልካቾቼ ፕሮግራሚን በዚህ ጨርሻለሁ ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ በእያላችሁበት ጤና ይስጥልኝ